በዚች በ100,000 ብር ቻርጀር ምክንያት የ7 ሚሊዮን ብር መኪና ተቃጠለ። በጣም ያሳዝናል። ዞላ እንግዲህ አሁን የሰማነው ነገር በጣም የሚያሳዝን ነገር ነው። በትንሽዬ ቻርጀር 100,000 ብር የማይሞላ ገንዘብ ትልቅ መኪና ተቃጥሎ ተመልክተናል። ለምን እንዴት ሆነ የሚለውን ነገር ላይ የምናሳያቸው ይሆናል። እጅግ በጣም ጥንቃቄ ባልጎደለው ሁኔታ ላይ ፕሮፐር ኢንስታሌሽን ባለመሰራቱ ምክንያት ይህን ቻርጀርም አበላሽቶ መኪና ያን የሚያክል ሚሊዮን ብር የወጣበትን መኪና ጉድ ሆኗል። አንዳንዴ ሰዎች የሚያሳመው ምንድነው ቻርጀሩ ማይሰራ ከሆነ መሸጫ ቤቶች ፖርት አድርገው ችግር የለውም የሚል ነገርም ያነሳሉ። ምክንያቱም ቻርጀሩ አንዳንዴ ሲያመጡት ከፍሪዞን የተበላሸ ቻርጀር ይሆንባቸው። እኔም ደውሎ እንደዚህ ያሳሰበኝ አንድ ትልቅ መኪና ገዢ ነበርና ሾርት አድርገው አሉኝ እና ምን ላድርግ ብሎ ደወለልኝ። ይሄ አሁን ምን ማለት ነው? ይሄ ተሽከርካሪ ማለት ይሄ የተሽከርካሪ ቻርጀር ብለን በዘልማድ የምንጠራው ነገር ወይም እንደ ስዊች የሚያገለግል እንደሆነ ብዙ ሰዎች እንትን ያደርጉ። ይሄንን ሾርት አደረግነው ማለት ወደ ተሽከርካሪው በቀጥታ ኢነርጂ ይገባል። ምንም አይነት ፎልት ቢገባ ተሽከርካሪ ይቀበለውና ዲሲዲሲው ወይም ደግሞ ኦንቦርድ ቻርጀር ሊቀጥልብን ይችላል። አሁን ኢን ዲቴል እያንዳንዷን ነገር እናሳያችኋለን። እናንተም ቻርጀራችሁ ላይ ማድረግ ያለባችሁን ጥንቃቄ አሁን በጋራ እኔና ዞላ የምናሳያችሁ ይሆናል። አብራችሁን ቆይ። እሺ ዞላ፣ ነገሮችን እናያቸዋለን። እዚህ ጋር ያሉ ሰርኪዩቶች አሉ። በመጀመሪያ ግን ያለውን ምንድነው እዚህ ተሽከርካሪ ያለው ፎልት የሚለውን ነገር እስቲ የመጀመሪያው ደረጃ ላይ እዚህ መኪናችን ወይም ደግሞ እዚህ ቻርጀር ላይ ያገኘነው ስህተት ምን እንደሆነ ታውቃለህ? ፕሮፐር የሆነ ኢንስታሌሽን አለመኖሩ። ያ ማለት ነው ሰው በባህሪው ግራውንዲንግ እርዚንግ ይቀበር ስንል ምንድን ነው የሚባለው? ሾርት አድርገው ከኒውትራል ጋር ሻንት አድርገው ሻንት አድርገው አሳልፈው ይላል። ሻንት አድርገው አሳልፈው የሚባለው ምን እንደሆነ ታውቃለህ? ይሄ ነው ምናለ ፌዝ አለ፣ ኒውትራል አለ። የትኛዋን የምታያትን ማለት እኮ ነው እዚህ ጋር የምታያትን ኒውትራል ከፕሮቴክቲቭ እርዝ ጋር ሾርት አድርጋት አገናኝታት ባይፓስ አድርጋት እርዝኝ ሳትቀብር በቃ ባይፓስ አድርጋት ነው። ይሄ ሲሆን ግን ምን ይፈጠራል መሰለህ? አንደኛ ነገር ላይ ሲስተሙን ልሸውዶት ይችል ይሆናል። ለተወሰነ ሰዓት ላይ ኢረሽ ከረንት ሲመጣ ፓወር ፍላክቹዌሽን በሚኖርበት ሰዓት ላይ ይሄንን ጃምፕ ያደርግና ኦንቦርድ ቻርጀር ላይ መጥቶ ይመታል። አሁን እንዳየው ማለት ነው። ስለዚህ የባለ መኪና ንብረቶች ራሱ ባለቤቶች ምን ማድረግ አለባቸው? መጠንቀቅ አለባቸው። ጀስት የሆነ 20,000 ብር እና 30,000 ብር የማይሆን እቃ አልገዛም ብለን በሚሊዮን የሚሆኑ ንብረቶችን ልታጣለህ ማለት ነው። ስለዚህ ይህንን ነገር ላይ ምን ማድረግ አለባቸው? ጥንቃቄ መውሰድ አለባቸው። እንደምታየው ምንድነው ቻርጀር ውስጥ ያለው ቦርድ እኮ ነው። አንተ እንዳልከው ምንድነው ስዊች ነው። በቃ ልክ እንደ ስዊች ነው። ይሄ ተሽከርካሪው ጋር የሚገባው ኢነርጂ ጤነኛ ነው ወይስ አይደለም የሚለው እንደ ማይንድ እኮ ነው አይደል? ከተሽከርካሪው ጋር ይሄ ሃንድ ሼክ የሚባለው ሲስተም ኮሚኒኬት አድርጎ ጤነኛ ይሁን አይሁን ከረንቱ የሚገባው ኢነርጂ ትክክል ነው አይደለም የሚለውን ነው አጣርቶ የሚልከው። ሾርት አደረጉት እኮ ማለት ምንም ሳይጣራ አሰስ ገሰሱ ምን ይላል? ይገባል፣ ያልፋል፣ ይሄዳል። ይሄንንም አልፎ ይሄ ቢበላሽ ቁሰይ በ100,000 ብር ትገላገለዋለህ። አዲስ ብትገዛ ብታስጠግኑ የሆነ ብር ይመጣል። ትክክል። ስፔሻሊ የፕራይመሪ ከምንለው በታች በላይ ካልሆነ በስተቀር ይሰራል። ይሄ ነገር ግን ከዚህ አልፎ ማለት ነው ኦንቦርድ ቻርጀርን ሲያቃጥለው እግዚአብሔር ይሁን ሌላ ይባል። በተለይ ደግሞ ተሽከርካሪዎቹ እንዳጠቃላይ ስፔር ፓርታቸው እንደሌለ ኤሌክትሮኒክስ ነገሮች ላይ አሁን ቻይና ላይ የወጡ ህጎች አሉ መሰል። ይሄ በቀላሉ ስፔር ፓርት ማግኘት እድላችንም ከባድ ነው። ያው ያለነው አፍሪካ ሀገር ነው። ያለንን ነገር በአግባቡና እውቀት በተሞላበት ነገር መያዝ ይኖርብናል ለሚል በዛ ላይ አሁን ክረምትም እየመጣ ነው። ቻርጀሮቻቸውን ሻንት አድርገው እንዳልከው ሾርት አድርገው ያሰሩም ሰዎች በኋላ ክረምት ላይ ደግሞ ሌላ ችግር። ባለፈው በልግ ታስታውሳለህ የነበረው በዛ ትንሽዬ ዝናብ ብዙ ችግር አይተናል ቲቪ ላይ። አሁን ትልቁ ክረምት ሊመጣ ነው እና ትልቁ ዝሆኑ ሳይመጣ ተጠንቅቆ ቀድሞ በጊዜ ሻንትና ሾርት ምናምን የምትሉትን አማርኛ ያደረጋችሁ ሰዎች አስተካክሉ። ትክክል ነው። ስለዚህ እባካችሁ ነው። እግረ መንገዳችንን ደግሞ እንደዚህ አይነት የሆኑ እውቀቶችን ማወቅ የምትፈልጉ ከሆነ ደግሞ ግሪን ፐልስ ሁልጊዜም ሬዲ ነው ማንንም ለማስተማር ለሀገርም እንዲሆኑ ለማድረግ ሁልጊዜም የተነሳንበት ስታንድ ያደረግንበት ምንድን ነው እውቀትን ያለንን የምንችለውን ሁሉ ሳንሰስት ለሰዎች መስጠት ነው። ኑ ተማሩ፣ ራሳችሁን፣ ቤተሰባችሁን፣ ሀገራችሁን ጥቀሙ እንላለን። ሁልጊዜም ከቴክኖሎጂ እፍታ ላይ ተቋደሱ ብለናል።